በጣም ጤና ይስጥልኝ ጠበቃና የህግ አማካሪ ፋንታሁን ደለለው ነኝ። ዛሬ በፌዴራል እና በክልል ጉዳዮች በፍርድ ቤት ሊቀርቡ የሚችሉ ምንድን ናቸው የሚለውን በተመለከተ ለማየት እንሞክራለን። እና ከዚህም የተነሳ የፌዴራል ፍርድ ቤቶች አዋጅ በአንቀጽ 5 ላይ እንደተቀመጠው የፌዴራል ጉዳዮች ምን እንደሆኑ በግልጽ የተቀመጡ ሲሆን ይህም በህዝብ ተወካዮች ምክር ቤት ወጥቶ ይህንን ስልጣን ተግባራዊ ለማድረግ ለፌዴራል ፍርድ ቤቶች የሰጠ ነው። እና ስለዚህ በዚህ ለነሱ በሰጣቸው የፌዴራል ጉዳዮችን በተመለከተ ምን ምንድን ናቸው እና እነዚህ ነገሮች በተመለከተ ማን ነው የሚያየው የሚለውን ነገር በግልጽ ያስቀመጠ ሲሆን የፌዴራል ጉዳይን በተመለከተ የፌዴራል ፍርድ ቤቶች ሊያዩት ይገባል ማለት ነው። እና ሌላው ነገር ደግሞ የክልሎች በተመለከተ ደግሞ ይህንን በፌዴራል የፍርድ ቤቶች አዋጅ ላይ በአንቀጽ 5 ላይ ከተቀመጠው ዝርዝሮች ውጪ የሆነውን በክልሎቻቸው ሊያጋጥሟቸው የክልሎቻቸው መንግስት በሚያወጣቸው ጉዳዮች ላይ ፍርድ ቤቶች የማየት ስልጣን አላቸው ማለት ነው። ይህም ፍርድ ቤቶች በግልጽ ለማየት ስልጣን የተሰጣቸው እንደሆነ ነው። ስለዚህ የፌዴራል ፍርድ ቤቶች የፌዴራል ጉዳዮች ውጪ ከሆነ ውጪ የክልሎች በራሳቸው ያወጡትን ህጎች የማየት ስልጣን እንዳላቸው መገንዘብ ይችላል ማለት ነው። እና ከዚህም አንፃር ክልሎች በራሳቸው በህዝብ ተወካዮች ምክር ቤት ህጎቻቸውን አውጥተው እነዚያ ህጎች በመደበኛ ፍርድ ቤት ነው ወይስ በሌሎች አስተዳደራዊ ፍርድ ቤት ነው ሊታይ የሚችለው ብለው ባስቀመጡት የህግ ድንጋጌ መሰረት ህጎቻቸውን መተርጎም የሚችለው አስተዳደራዊ ፍርድ ቤትም ሆነ የመደበኛው ፍርድ ቤት ላይ ይችላል ማለት ነው። እንደምንገነዘበው የፍርድ ቤት ሊቀርቡ የሚችሉ ጉዳዮች የስረ ነገር ስልጣን ጉዳይ ፍርድ ቤቱ አለው ወይስ የለውም የሚለውም ነገር ሌላው አንድ ጉዳይ ነው። የፍርድ ቤቶች አንድ ነገር ከማየታቸው በፊት ስልጣን ያ ጉዳይ አለው ወይስ የለውም፣ ይሄ ጉዳይ የፌዴራል ጉዳይ ነው ወይስ የዛ ክልል ጉዳይ ነው፣ ከዛ ክልል ጉዳይም በዛ በክልል ጉዳይ ፍርድ ቤቶች የትኛው እርከን ላይ ያለ ፍርድ ቤት ነው ጉዳይን ሊመለከት የሚችለው፣ የመጀመሪያ ነው የከፍተኛ ነው ወይስ የጠቅላይ ፍርድ ቤት ነው የሚለውን ነገር ማየት በደንብ ይገባዋል ማለት ነው። ከዚህ ጋር ተያይዘው የግዛት ስልጣንን በተመለከተ አንስቶ በዚህ አካባቢ ላይ ለተፈጠረ ጉዳይ ነው ወይ እንዴት ነው ብሎ ያንን ነገር ተገንዝቦ ማየት ይገባዋል ማለት ነው። የስነ ነገር ስልጣን ስንል በሁለት አይነት መመልከት እንችላለን። አንዱም በአይነትና በገንዘብ አድርገን መመልከት የምንችለው ነው። በአይነት ሲባል እያንዳንዳቸውን በአይነት ምን አይነት ጉዳዮች እንደሆኑ ያንን በተመለከተ በአዋጁ ላይ እንደተቀመጠው ያ ፍርድ ቤት ያንን ጉዳይ ሊመለከት ይችላል የሚለውን ነገር በአዋጁ የተቀመጠ መሆኑን መገንዘብ ስንችል ነው። በገንዘብ ደግሞ በገንዘብ መጠን ከምን እስከ ምን ድረስ ነው ያ ፍርድ ቤት ሊያይ የሚችለው የሚለውን ነገር በገንዘብ ሊተመን የሚችለው ነገር መሆን ካለበት በገንዘብ ተተምኖ ያ ፍርድ ቤት ሊያይ ይችላል አይችልም ብሎ የምንለይበት ነው። ስለዚህ እነዚህ በገንዘብም በአይነትም ለይተን የምናስቀምጣቸው በስረ ነገር ስልጣን ስር አድርገን የምናስቀምጣቸው ሲሆን እነዚህ የስረ ነገር ስልጣን ፍርድ ቤቱ አለው የለውም የሚለውም በጉዳዩ ያ ፍርድ ቤት የፌዴራል ፍርድ ቤት ከሆነ የፌዴራል ጉዳይ ከሆነ ነው፣ የክልል ፍርድ ቤት ከሆነ ደግሞ ያ የስረ ነገር ጉዳይ የክልል ፍርድ ቤት ስልጣን ከሆነ ነው። ስለዚህ ከስረ ነገር ስልጣን ጋር ተያይዞ በጣም በትኩረት ሊታይ የሚገባው ጉዳይ በመሆኑ ሁልጊዜም ያ ክስ ከመጀመሩ በፊት በመጀመሪያ ደረጃ በሬጅስትራርም ሲቀርብ ሬጅስትራሩ በራሱ ማየት እንደሚገባው በፍትሐብሔር ስነ ስርዓት ህጋችን
በ229 230 ላይ በዝርዝር የተቀመጡ ነገሮች ናቸው። እና ከዛ ላይ እንደምንረዳው ሬጅስትራሮች ለምሳሌ በራሳቸው ያ ጉዳይ የክስ ምክንያት ያለው ክሱ የተሟላ ስለመሆኑ ሌሎችም እነዚህ ከስልጣን ጉዳይ ጋርም ተያይዞ የማየት እንደሚችሉ ይገልጻል። እና ከዛም አልፎ እንኳን ወደ ፍርድ ቤት ወደ ዳኛው ቢመጣ እንኳን በፍትሐብሔር ስነ ስርዓት 231 መሰረት ይህን ክስ ለማየት እችላለሁ ወይስ አልችልም የሚለው ይህ ፍርድ ቤት ጉዳዩ ለማየት ይችላል አይችልም፣ የስረ ነገር ስልጣን አለው ወይስ የለውም፣ የጊዜያዊ ስልጣን አለው ወይስ የለውም የሚለውን በተመለከተ ከህጉ አግባብ በደንብ አይቶ ሊያስከስስ ይችላል ወይስ አይችልም ጭምር የሚለውን አይቶ መፍትሄ ሊሰጥበት ውሳኔ ሊሰጥበት ይገባል ማለት ነው። ስልጣኑ ካልሆነ ይህ ስልጣን የሚመለከተው አይደለም ብሎ ለሚመለከተው ፍርድ ቤት በመጠቆም መዝገቡን ይዘጋዋል። ዳኝነት ተቆርጦ እና ዳኝነት ገንዘቡ እንዲመለስም ያደርጋል ማለት ነው። የክልል ፍርድ ቤትን በተመለከተ ያ ጉዳይ የቀረበለት ጉዳይ ከአይነትና ከገንዘብ አንፃር የተነሳ ያ ፍርድ ቤት የስረ ነገር ስልጣን አለው ወይስ የለውም ብሎ መርምሮ ተገቢውን ውሳኔ መስጠት አለበት። ይህ ካልሆነ ግን ከዚህ ቢያልፍም እንኳን ባለጉዳዮቹ በሚያደርጉት ክርክር ባለጉዳዮቹም ከቀረቡ በኋላ አሳስበውም ከሆነ ያ ፍርድ ቤት ያንን አሳሳቢነት በመቀበል ከዚያ መርምሮ ወዲያው ጉዳዩ ላይ እልባት መስጠት አለበት። ምክንያቱም ስልጣን የሌለው ከሆነ በኋላም ቢሆን የጉዳይ ሊያስገድድ የማይችል ፍርድን ሊያሰናክል የሚችል በመሆኑ በፍትሐብሔር ስነ ስርዓት 244 ንዑስ አንቀጽ 3 ላይ እንደተገለጸው ፍርድ ሊያሰናክል የሚችል ስለሆነ በኋላም ሊፈጸም የማይችል ሊሆን ስለሚችል ፍርድ ቤቱ ባወቀ ጊዜ የመጀመሪያ ደረጃ መቃወሚያ ላይ ባይጠቀስም ብይን ሳይሰጥበትም ሳይጠቀስም ታልፎ መሀከል ላይም ፍርድ ቤቱ ያወቀ ቢሆንም እንኳን በማንም አሳሳቢነት ቢሆን ራሱን በራሱ ጊዜ ቢረዳም ያ የቀረበው ነገር ጉዳይ ስልጣን የሌለው ከሆነ ያንን ለማየት ቶሎ ብሎ ዘግቶ ትዕዛዝ ሰጥቶበት መዝገቡን ዘግቶ መሸኘት ይጠበቅበታል። ይህ ከዚህ ሁሉ ነገር በመጀመሪያ ላይ ክሱ ከመቅረቡ በፊት ግን ትኩረት ተሰጥቶበት በጣም ጊዜ ተሰጥቶበት ተመርምሮ በጉዳዩ ላይ እልባት ቢሰጥበት ባለጉዳዮችንም ዳኛውንም ሁሉንም በብዙ ወጪ ሊያተርፍ የሚችል ነው። ስለዚህ ከሁሉም በላይ አስቀድሞ ይሄ ነገር የስረ ነገር ስልጣን አለው የለውም በተመለከተ በጣም ትኩረት ሊሰጥ የሚገባው ነገር ነው። አንዳንድ ጊዜ በክርክር ሂደት ውስጥም እንኳን ቢሆን የስረ ነገር ስልጣን እንኳን ቢነሳ የስረ ነገር ስልጣኑ በክርክር ሂደት ውስጥ እያለ ቢለወጥ ለምሳሌ የንብረት ግምት ላይ በተመለከተ የዳኝነት ታሪፍ ላይ የቀረበበት ለምሳሌ 1 ሚሊዮን ቢሆን ይህ 1 ሚሊዮን ዳኝነት ታሪፍ በተመለከተ ፌዴራል መጀመሪያ ደረጃ ፍርድ ቤት ሊሆን ይችላል። ነገር ግን በመጀመሪያ ደረጃ ተቃውሞ ይሄ ንብረት ግምት 20 ሚሊዮን የሚያወጣና 1 ሚሊዮን አይደለም ብሎ ተከሳሹ ቢያቀርብ ፍርድ ቤቱ ይህንን ንብረትን ቢያስገምትና ነገሩ እንደተባለው ከ10 ሚሊዮን ብር በላይ ከሆነ ምክንያቱም እስከ 500 ሺህ እስከ 10 ሚሊዮን ብር ፌዴራል መጀመሪያ ደረጃ ፍርድ ቤት ስለሆነ ነው። ከ10 ሚሊዮን ብር በላይ ቢሆን ዘን ፍርድ ቤቱ በኋላ ላይ ይህንን በባለሙያ ንብረቱ ግምቱን በማጣራት ከዛም በኋላ ያገኘው ውጤት በመረዳት የፍርድ ቤቱ ስልጣን የሌለው መሆኑን ከተረዳ ፍርድ ቤቱ ስልጣን የለውም ብሎ መዝገቡን ዘግቶ መሸኘት አለበት። እንደዚህ የተባለ እንግዲህ በክርክር ሂደት ሌሎችም የክብ ክሶችም አንዳንድ ጊዜ ሲጣመሩም ክስም ሲሻሻል ጣልቃም ገቦችም በአቀረቡት አቤቱታ መሰረት የክሱ ላይ ያለው የዳኝነት ታሪፍ የተለወጠ መጠን የተጠየቀበት የዳኝነት መጠን እየተቀየረም እንደሆነም ፍርድ ቤቱ ይህንን በማገናዘብ ስልጣኑ ሊያስቀይር የሚችል ክርክር ከተገኘ ለሚመለከተው አካል እንደሆነ ጠቁሞ ወይንም ስልጣን የለውም ብሎ መዝገቡን መዝጋት ከሁሉም በላይ አዋጭ ነው።
ይህን ይመስላል እንግዲህ ጠበቃና የህግ አማካሪ ፋንታሁን ደለለው በቀጣይ